እዚች ጋር ደግሞ እግዚአብሔር አይታይም አይዳሰስም ትላለህ። ታዲያ ለምንድን ነው እንደዚህ የምትለው? እዚች ጋር አይዳሰስም አይታይም ካልክ እኮ ማለት የለበትም። መጽሐፍ ቅዱስ ራሱ ማለት የለበትም። አንደኛ ነገር ልንገርህ፣ ኢየሱስን ቀበሩት፣ ገደሉት ምን ትላለህ? አንደኛ ነገር ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ኢየሱስም ፈሪሳውያኖች ሊገድሉ በነበረም ሰዓት እንዲህ አላቸው፣ ወደ አምላኬና ወደ አባቴ እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት ፈጽሞ ልትመጡ አትችሉም ይላል። ኬታ መተው ሰቀሉት፣ ኬታ መተው ገረፉት፣ ኬታ መተው ቀበሩት። እድልስ ላይ ሰጣሃለሁ ትቀጥላለህ። አሁን ማን ነው አጭር ብቻ ልጠይቅ፣ አንድ ጥያቄ ልጠይቅ። አንተ ገለምጣ አይደለም መጀመሪያ ጥያቄ አይደለም አንድ ጥያቄ ብቻ ልጠይቅ። አንተ አሁን ማን ነው ኢየሱስ ጌታ ነው ትላለህ? ቁርአን እቀራለሁ። አዲስ ሰለም ፕሮቴስታንት ነበርኩ የመጀመሪያ እምነት ላስረዳ። ጴንጤ እምነት አለ፣ ጴንጤ እምነት ፕሮቴስታንት ነው። ፕሮቴስታንት እምነት የሚል ከመጽሐፍ ቅዱስ ታመጣልኛለህ? ካላመጣልህ ሂድ። ምንም እዚች ጋር ኢየሱስ ጌታ ነው የምትልበት አማራጭ የለም። ኢነ ዲኑ ኢንደላሂ ኢስላም ቁርአን እንደሚናገረው በአላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው እስልምና ብቻ ነው። አለቀ። አንተም ደግሞ እንደዚሁ ጴንጤ እምነት ስለሆነ አምልኩ ተብለናል የሚል ካላመጣ